There you go. Your game, your culture. በቃላት ለመግለጽ የሚከብድ በእግር ኳስ ጥበብና በስሜት ማዕበል የተሞላ እውነተኛ የእግር ኳስ ፍልሚያ የታየበት በታሪካዊ ጥለኞችና እጅግ ተቀናቃኞች መካከል የተደረገ ሲጥም የቀረ ጨዋታ ቶሎ ማለቁ ብቻ እንደ እንከን የተወሰደ ትክክለኛ የእግር ኳስን ተጋድሎና የሀገርን ፍቅር አጣምሮ ያሳየ ስቴዲየሙ በደጋፊዎች ጩኸትና በደማቅ ቀለማት የተናጠበት በሜዳው ላይ የተፋለሙት ጀግኖች ያሳዩት ትዕይንት በታሪክ የማይረሳበት ከጨዋታው ማስጀመሪያ ደቂቃ እስከ ማሳረጊያው ፊሽካ ድረስ በአስደናቂ ድባብ ልብን ሰቅሎ ስሜትን ሰቅዞ የሚይዝ መቼም የማይረሳ ተጋድሎ አርጀንቲናውያን ለሀገር ሲባል ደም ማፍሰስን አጥንት መከስከስን በላባቸውና በእንባቸው ጠብታ በእግር ኳስ የፍቅር ጨዋታ በሜዳ ላይ በሚያስደንቅ መልኩ ለዓለም ያሳዩበት እስከ ጨዋታው እስትንፋስ ማብቂያ ድረስ መጋደልን ያስተማሩበት ሜሲ የማራዶናን መንፈስ ተዋርሶ የተገኘበት ምሽት የእንግሊዝን ሰይጣን አስጮሆ ያስወጣው የሊዮኔል ሜሲ የእግር ኳስ ቅስናና ሽህና በኤንዞ ፈርናንዴዝና በላውታሮ ማርቲኔዝ ድንቅ ተአምራዊ ታሪክ የተሰራበት ምሽት ከ40 ዓመታት በኋላ እያንዳንዱ የአርጀንቲና ተጫዋችና ደጋፊ በሜዳውም ሆነ ከሜዳ ውጭም በድጋሜ ማራዶና የሆኑበትና የማይረሳ ታሪክ የሰሩበት ታላቅ ዕለት እንግሊዝን ከተጠበቀው በታች እንድትርመጠመጥ ያደረጉ የላቲን አሜሪካ ከዋክብቶች የእግር ኳስ አፍቃሪያንን በደስታና በመደመም ጥልቅ ስሜት ውስጥ ሲከቱም ለተቃዋሚዎቻቸውና ለእንግሊዝ ደግሞ መቼም ቁስሉ ለማይድን ህመምና ለማይደርቅ ትኩስ እንባ የሚዳርግ መራር የሽንፈት ጽዋን አስጨልጧቸዋል። ለአንዱ ጥልቅ የዘመናት ደስታ ለአንዱ ደግሞ መራር የዘላለም ሐዘን ያወረሰው ይህንን የ2026 የዓለም ዋንጫ የግማሽ ፍጻሜ የእንግሊዝና የአርጀንቲና ታሪካዊ አስደናቂ ፍልሚያ ሜዳው ላይ የሚደረገው እያንዳንዱ ፍልሚያ የሚነጠቁ ኳሶችና የሚሰነዘሩ ጥቃቶች የሁለቱን ታላላቅ የእግር ኳስ ሀገራት ክብርና ታሪክ የሚያንጸባርቁ ነበሩ። የመጀመሪያው አጋማሽም ኃይል በተቀላቀለበትና ስጋት በተሞላበት አጨዋወት ያለምንም ግብ 0-0 ተጠናቀቀ። በመጀመሪያው አጋማሽ ሁለቱም ቡድኖች ምንም ኢላማውን የጠበቀ የግብ ሙከራ ማድረግ ሳይችሉ ነበር የተገባደደው። በእንግሊዝ በኩል ኤሊዮት አንደርሰን በአርጀንቲና በኩል ደግሞ ሊሳንድሮ ማርቲኔዝ የማስጠንቀቂያ ካርድ በተመለከቱበት በመጀመሪያው አጋማሽ አርጀንቲና 56% እንግሊዝ ደግሞ 44% የኳስ ቁጥጥር ብልጫ ነበራቸው። በዚህ መልኩ ወደ ረፍት ያመራው ጨዋታ ሲመለስ ግን እሳት ለብሶ እሳት ጎርሶ ነበርና እንደ እሳት የሚፋጅ ሁለተኛ አጋማሽ ማየት ጀመርን። ሁለተኛው አጋማሽ ተጀምሮ 10 ደቂቃዎች እንደተቆጠሩም አንቶኒዮ ጎርደን ከሮጀርስ የተሻገረለትን ኳስ በአስደናቂ መልኩ የአርጀንቲና መረብ ላይ አሳረፋት። ታዲያ ነገሮች ሁሉ የተቀየሩት ይሄን ነበር። መረባቸው የተደፈረባቸው አርጀንቲናውያን ድንገት ከመቅጽበት ቀፏ እንደተነካ ንብ ባገኙት አጋጣሚ ሁሉ መናደፍ ጀመሩ። የእግር ኳስ ሜዳው ላይ ታላቅ የሆነ ወረራ ፈጽመው እንግሊዞችን ማስጨነቅ ማስጠበብ ጀመሩ። ጨዋታው እየጋለ ሲሄድ ስሜቱም አብሮ በናረው በዚህ ፍልሚያ አርጀንቲና ያለምንም ረፍት በምትሰነዝራቸው ተደጋጋሚ ጥቃቶች እንግሊዝን መድረሻ አሳጥተው ለ30 ደቂቃዎች ቆዩ። ታዲያ በመሲ ዘዋሪነት የሚፋለሙት የአርጀንቲና የፊት መስመር ተጫዋቾች ጨዋታው ሊያበቃ 5 ደቂቃ ሲቀር ሶስቱን አናብስት ጉድ ሰሯቸው። ኤንዞ ፈርናንዴዝ ከሊዮኔል ሜሲ የተሸለማትን አስደናቂ ኳስ በሚገርም ብቃት ከ16-50 ውጭ ሆኖ በመምታት መረብ ላይ አሳረፋት። በርካታ ሙከራዎችን በማክሸፍ ድንቅ ሆኖ ያመሸውና እንግሊዞችን ሲታደግ የነበረው ፒክፎርድም በመጨረሻ እጅ ለመስጠት ተገደደ። አርጀንቲናውያን በብርሃን ፍጥነት ያደረጓቸው መብረቃዊ ጥቃቶች የእንግሊዝን ተከላካዮች ፈተና ውስጥ የከተቱ ሲሆን እንደገና ከ5 ደቂቃ በኋላ ሜሲ በአስገራሚ መልኩ ያሻማትን ኳስ ላውታሮ ማርቲኔዝ በጭንቅላቱ እንግሊዝ መረብ ላይ ወዘወዛት። የተቆጠሩት ግቦች ስቴዲየሙን በአርጀንቲናውያን ደስታና በደነገጡ የእንግሊዝ ደጋፊዎች ጩኸት ሲናወጥ ይሰማል። የእንግሊዝን ሰይጣን አስጮሆ ያስወጣው የሊዮኔል ሜሲ የእግር ኳስ ቅስናና ሽህና በኤንዞና በላውታሮ ድንቅ ተአምራዊነት መልኩን ቀየረ። የእንግሊዝን መሪነት ተከትሎ ጨዋታው ወደ ማክተሚያው ሲቃረብ የአርጀንቲናን የአሸናፊነት መንፈስ ወደ ግብ የለወጡት ኤንዞ ፈርናንዴዝና ላውታሮ ማርቲኔዝ ምንጮቻቸው አይነጥፊው አይደክሜው ሊዮኔል ሜሲ ነበረ። ሰዓቱ እያለቀ መጥቶ ውጥረቱ በነገሰበት የመጨረሻ ደቂቃዎች ላይ እነዚህ ሁለት ተጫዋቾች ከሜሲ በተሰጣቸው ኢላማ ድንቅ ግቦችን በማስቆጠር ጨዋታውን በ2-1 ውጤት በአስደናቂ ሁኔታ ማሸነፍ ችለዋል። ኤንዞ ግቡን አስቆጥሮ በታዋቂው የቶፖ ጂጂዮ የአከባበር ዘይቤ ደስታውን ሲገልጽ፣ ላውታሮ ማርቲኔዝ ደግሞ በስሜት ተውጦ ሲያለቅስ የታየበት ትዕይንት የአርጀንቲናውያንን የእግር ኳስና የሀገር ፍቅር ጥልቀት
በእጅጉ የሚያሳይ ነበር። ይህ አስደናቂ መገለባበጥ ወይም የውጤት ቀልበሳ ድሉን እጥፍ ድርብ ጣፋጭና ለተመልካች እጅግ ማራኪ እንዲሆን አድርጎታል። ጨዋታው ወደ ማብቂያው ሲቃረብ በሜዳው ላይ የነበረው ውጥረትም ጣሪያ ነክቶ ነበር። ተጫዋቾቹ እስከ መጨረሻዋ የኃይል እንጥፍጣፊና የጉልበት ጠብታ ድረስ ተፋልመዋል። የመጨረሻው የፊሽካ ድምፅ ሲሰማ አንደኛው ወገን የደስታ እንባ ሲያፈስ፣ ሌላኛው ደግሞ በክብር የመሸነፍን መራራ ጽዋ ተጎንጭቷል። ይሁን እንጂ የሌሊቱ ፍልሚያ ከአሸናፊና ተሸናፊ በላይ እግር ኳስ ለምን የዓለማችን ውብ ስፖርት እንደሆነ ዳግም ያስመሰከረም ለዘላለም በታሪክ መዝገብ ውስጥ የሚኖር ድንቅ ምሽት ነበር። አርጀንቲና በታሪኳ ለሰባተኛ ጊዜ ለፍጻሜ ባለፈችበት ምሽት ሊዮኔል ሜሲ ሀገሩን ለተከታታይ ጊዜ ለፍጻሜ ያበቃ ሲሆን በምሽቱ ጨዋታ 2 ለግብ የሚሆኑ ኳሶችን በማቀበሉ ራሱ የያዘውን የዓለም ዋንጫ ከፍተኛ አሲስት አድራጊነት ሪከርድ እንደገና ራሱ ማሻሻል ችሏል። ሊዮኔል ሜሲ በዓለም ዋንጫው ታሪክ በ33 ጎሎች ላይ ቀጥተኛ ተሳትፎን በማድረግ ቀዳሚው ተጫዋች ሲሆን በዓለም ዋንጫው 12 ለግብ የሚሆኑ ኳሶችን በማቀበል ሪከርዱንም ይዞ አስቀጥሏል። በእግር ኳስ ሕይወቱም በ1337 ጎሎች ላይ ቀጥተኛ ተሳትፎን በማድረግ የሚስተካከለው የለም። ታዲያ ይህ ሰው የአርጀንቲና ብቻ ሳይሆን የእግር ኳስ እስትንፋስም ሲሆን ከጨዋታው በኋላ ለዚህ ሰው በከፍተኛ የደስታ ማዕበል ውስጥ ሆነው ከሜሲ ጋር ምንም ነገር እናሳካለን ሲሉ የተደመጡት የቡድኑ አባላት በበኩላቸው ለኮከባቸው ሊዮኔል ሜሲ ያላቸውን ፍቅር ሲገልጹ በዝማሬ ከሜሲ ጋር ምንም ነገር እናሳካለን እያሉ ሲያዜሙ ተሰምተዋል። አርጀንቲና ወደዚህ ደረጃ ለመድረስ በጉዞዋ ላይ ኬፕ ቨርዴን፣ ግብፅንና ስዊዘርላንድን የመሳሰሉ ጠንካራ ብሔራዊ ቡድኖችን በአስደናቂ ሁኔታ አሸንፋ ያለፈች ቢሆንም ይህ የእንግሊዙ ድል ግን ከምንም ጋር የማይነጻጸርና በወርቅ ቀለም የሚጻፍ ታሪክ ሆኗል። Zago. Your game, your culture. ያልተጠበቀውን ውጤት ያስመዘገበውና የዓለምን ቅድመ ግምት ያከሸፈው የአውሮፓ ክላሲክ ፍልሚያ ቀዮቹ ሰማያዊዎቹን ድባቅ መተዋቸዋል። የጥቋቁሮቹ ስብስብ ታሪካዊ ጉዞ በላሮሃዎቹ ተጋድሎ ማብቂያውን ሲያገኝ የወደፊት የእግር ኳስ ተስፈኞቹን ላሚን ያማልንና ኪሊያን ምባፔን በተለያየ መንገድ ሸኝቷቸዋል። ለአንዱ መጥፎ ስንብትን፣ ለአንዱ ደግሞ የዋንጫ ሽኝትን ያስመለከተን ተጋድሎ ፍትሐዊ ድል አስመዝግቦ አልፏል። ላሮሃዎቹ እግር ኳስ በከዋክብት ስም ብቻ ሳይሆን በቡድን ጥበብና ስልት ድል እንደሚገኝ ለዓለም ዳግም ያሳዩበት ምሽት ሆኖ አልፏል። ታላቁና በጉጉት ሲጠበቅ የነበረው የአውሮፓ ክላሲክ ፍልሚያ አብዛኛው ዓለም ከገመተው በተቃራኒው ተጠናቋል። 70117 ደጋፊዎች በታደሙበት የዳላሱ ታዋቂ ስቴዲየም ስፔን ከፈረንሳይ፣ ቀዮቹ ከሰማያዊዎቹም በአውሮፓ ክላሲክ ፍልሚያ የ2026 የዓለም ዋንጫ ለፍጻሜ ለማለፍ የሚደረግ የግማሽ ፍጻሜ ፍልሚያ ጨዋታው ተጀመረ። ሰማያዊ ማሊያ የተጀቦኑት አፍሪካዊ መልኮች ፈገግ ባለፊታቸው የጀመሩት ጨዋታ እየቆየ ጠይም ፊታቸው ላይ ደረቅ ወዝ ማሳየት ጀመረ። ፈረንሳይ ጨዋታው የከበዳት መሰለ። ስፔን በበኩሏ በምቾት ኳስ ይዛ ቀጥላለች። ጨዋታው የዓለምን ትኩረት ያገኘ ስለመሆኑ ብዙ ማረጋገጫዎች ከየመስኮቱ በኩል ጎልተው ይታያሉ። የአሰልጣኝ ዲዲር ዴሻምፕ ከዋክብቶች የዴላ ፎንቴን ልጆች ተናዳፊነት መቋቋም እንዳቃታቸው ገና ከጨዋታው ጅማሮ ያስታውቅ ነበር። ከሁለት አስርት ደቂቃዎች ፍልሚያ በኋላ ከስፔን በረጅሙ የተሻማውን ኳስ የፈረንሳዩ ተከላካይ ሉካስ ድኜ በጭንቅላቱ ገጭቶ የነበረውን ኳስ እንደገና ሲመለስ አየር ላይ በእግሩ ለመምታት ሲሞክር ኳሷን ለማግኘት ቀድሞ የገባውን ላሚን ያማልን በመምታቱ ምክንያት ዳኛው ኤቫን ባርቶኒ ለስፔን የፍጹም ቅጣት መሰጡ። የተገኘውን እድልም በውድድሩ 4 ግቦችን አስቆጥሮ የነበረው ኦያርዛባል 22ኛው ደቂቃ ላይ በአግባቡ ወደ ግብነት መቀየር ቻለ። የአፍሪካውያን ስብስብ የሆነው የፈረንሳይ ብሔራዊ ቡድንም የአቻነት ጎል ፍለጋ ቢኳትንም እንደ ብረት የጠነከረው የላሮሃዎቹ የኋላ መስመር ወፍ የማያሳልፍ ሆነ። አብሶ የመድፈኞቹ መከታና የፕሪሚየር ሊጉ ሻምፒዮን የሆነው ዊሊያም ሳሊባ ባጋጠመው ጉዳት በማክሰንስ ላክሮስ ተቀይሮ ለመውጣት ተገደደ። ይህም ለሰማያዊዎቹ ሌላ ጭንቀትን የፈጠረ ጉዳይ ሆነ። ፈረንሳይ አንድም የተሳካ የጎል ሙከራ ያላደረገችበት የመጀመሪያው ጨዋታ ክፍለ ጊዜም እየተመራች ተጠናቀቀ። ከእረፍት መልስ ከፍተኛ ማጥቃታቸውን የተያያዙት ላሮሃዎቹ በዳኒ ኦልሞና በፔድሮ ፖሮ አማካኝነት አስተማማኝ የሆነችውን ሁለተኛ ግብ የፈረንሳይ መረብ ላይ ማሳረፍ ቻሉ። ፔድሮ ፖሮ 58ኛው ደቂቃ ላይ ከዳኒ ኦልሞ አሲስት የተደረገችለትን ጣጣዋን የጨረሰችው
የሆነች ኳስ በሚገርም ብቃት መረብ ላይ ማሳረፍ ቻለ። በውድድሩ ቤልጅየምን 2-1 በረቱበት ጨዋታ አንድ ጎል ብቻ ያስተናገዱት ቀዮቹ ፈረንሳይ ላይ ግብ የማግባትም ሆነ የመከላከል ጥበባቸውን በሚገባ አሳይተው አሳምነው ማሸነፍ ችለዋል። ምሽቱም ላሮሃ እየተባለ የሚጠራው የስፔን ብሔራዊ ቡድን አስደናቂ የበላይነት ያሳየበትና የፈረንሳይን ጠንካራ ማጥቃት ሙሉ በሙሉ ያከሸፈበት ታሪካዊ ጨዋታ ሆኖ አልፏል። ይህ የታላቅ ስፖርትና የታላቅ ጨዋታ ክስተት የፈረንሳይን ከባድ ሽንፈትና የስፔንን ደማቅ ድል ያስመዘገበ፣ የፈረንሳይን መራር ሽንፈት ለጥቋቁሮቹ የጋተ የቲኪታካ ዳግም ልደት ሆኖ የስፔንን የድል ምሽት የወለደ የ100 ደቂቃዎች ተጋድሎ ነበር። ከ16 ዓመታት በኋላ ስፔንን ለፍጻሜ ያደረሱት አሰልጣኝ ሉዊስ ዴ ላ ፉንቴ ተጫዋቾቻቸውን አወድሰዋል። ስሜቴን ለመግለጽ ይከብደኛል ያሉት አሰልጣኙ ተጫዋቾቹ ያስመዘገቡት ውጤት ኮርቻለሁ ብለዋል። አሰልጣኙ ተጫዋቾች ሲጫወቱ ማየት ትልቅ ደስታን ይፈጥርልኛል፣ እነሱ ከባዱን ነገር ቀላል አድርገውታል ሲሉም አሞካሽተዋቸዋል። አሰልጣኝ ዲዲር ዴሾ በበኩላቸው በስፔን ከደረሰባቸው ሽንፈት በኋላ የዕለቱ ዳኛ ላይ ያላቸውን ቅሬታ አሰምተዋል። ተጫዋቾቼ አዝነዋል ያሉት አሰልጣኙ ጥያቄ ጠይቃለሁ፣ ጥያቄውን ግን እኔ አልመልሰውም፣ ይህ ዳኛ ግን የዓለም ዋንጫ ግማሽ ፍጻሜን የመምራት አቅም አለውን ሲሉ ቅሬታቸውን በጥያቄ አሰምተዋል። በዚህ ሁኔታ ፈረንሳይና ዲዲር ዴሾ ሲጠበቅ የነበረው አስደናቂው ታሪካቸው ከሽፎ መለያየታቸው የሚረጋገጥበት የጉዟቸው መጨረሻ ሆኗል። አሰልጣኝ ዲዲር ዴሾ ከፈረንሳይ ብሔራዊ ቡድን ጋር የመጨረሻ የዓለም ዋንጫቸው መሆኑ የሚታወቅ ሲሆን ቡድኑ በቀጣይ ለደረጃ ከሚያደርገው ጨዋታ በኋላ ከብሔራዊ ቡድኑ ኃላፊነታቸው የሚለቁ ይሆናል። ዲዲር ዴሾ የፈረንሳይ ብሔራዊ ቡድንን እየመሩ 2014 ላይ የዓለም ዋንጫ ሩብ ፍጻሜ ደረሱ። ዩሮ 2016 ላይ ለፍጻሜ በቁ። 2018 ላይ የዓለም ዋንጫ አሸናፊ ሆኑ። ዩሮ 2020 16ቱ ጥሎ ማለፍ ላይ ተሰናበቱ። 2021 ላይ የኔሽንስ ሊግ አሸናፊ ሆኑ። 2022 ላይ የዓለም ዋንጫ ፍጻሜን ደርሰው በአርጀንቲና ተሸነፉ። ዩሮ 2024 ደግሞ ግማሽ ፍጻሜ ላይ መድረስ ችለው ነበር። እንደዚሁ በ2026 የዓለም ዋንጫ ደግሞ በግማሽ ፍጻሜ ለመሰናበት ተገደዋል። በቀጣይ የሚሰናበቱትን አሰልጣኝ ዲዲር ዴሾን በመተካት ደግሞ የቀድሞ ፈረንሳያዊ የሪያል ማድሪድ ተጫዋችና አሰልጣኝ የነበረው ዚነዲን ዚዳን ብሔራዊ ቡድኑን የሚረከብ ይሆናል። Your game, your culture.